አምባሳደሩ ከአዲስ አበባ ለቀው ሀገራቸው ገቡም። የሱዳን ክስና የኢትዮጵያ መንግስት ምላሽ። ደቡብ አፍሪካ የዘረኝነት ጥቃት አዲስ መረጃ ይዘናል። ኢራን ከምድረ ገጽ ትጠፋለች ሲሉ ፕሬዝዳንቱ አስጠነቀቁም። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 27 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ሱዳን ኢትዮጵያና ኤምሬትስ በድሮን ጥቃት ከሰሰች። የኢትዮጵያ መንግስትም መሰረተ ቢስ ክስ ሲልም አጣጥሎታል። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክሶች ከሁለቱም ወገኖች እየተሰነዘሩ ይገኛሉ። የሱዳን መንግስትና ጦር ኢትዮጵያና የተባበሩት አረብ ኤሚሬቶች በካርቱም ዓለም አቀፍ አውሮፕላን ማረፊያና በወታደራዊ ካምፖች ላይ ለተፈጸሙ ተከታታይ የድሮን ጥቃቶች እጃቸው አለበት ሲል በይፋ ከሷል። የሱዳን ባለስልጣናት ቁልጭ ያለ ማስረጃ አለን ያሉም ሲሆን ጥቃቱ የተፈጸመባቸው ድሮኖች የተነሱት ከኢትዮጵያ ባህር ዳር አውሮፕላን ማረፊያ መሆኑን በበረራ መረጃ አረጋግጠናልን ብለዋል። ይህን ተከትሎም ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር ወደ ካርቱም የጠራችም ሲሆን ጦሩም በሚመቸው ጊዜና ቦታ ምላሽ የመስጠት መብቱ የተጠበቀ መሆኑ አሳውቋል። በተቃራኒው የኢትዮጵያ የውጭ ጉዳይ ሚኒስትር የቀረበበትን ክስ መሰረተ ቢስ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋም የሱዳን ጦር የራሱን እኩይ ዓላማ ለማሳካት በውጭ ኃይሎች ትዕዛዝ እየተንቀሳቀሰ መሆኑን በመጥቀስም ይልቁንም ሱዳን የጸረ ኢትዮጵያ ኃይሎች መናኸሪያ እየሆነች መምጣቷን ወቅሳለች። በተለይም የሱዳን ጦር ለህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ጥቃት እንዲፈጽሙ ሁኔታዎች እያመቻቸች መሆን የሚያሳዩ ተአማኒ መረጃዎች አሉኝም ብላለች። ኢትዮጵያ እስካሁን ድረስ በትዕግስት ያለፈችው የሁለቱን ሀገራት ህዝቦች ታሪካዊ ትስስር ስትል እንደሆነ አሳውቃለች። የዩኒቨርሲቲ ተማሪዎችን የምገባ አገልግሎት የሚረከብ ብሔራዊ ተቋም ሊቋቋም ነው። የኢትዮጵያ ትምህርት ሚኒስቴር በመንግስት ዩኒቨርሲቲዎች ያለውን የተማሪዎች ምገባ አገልግሎት በበላይነት የሚመራ ብሔራዊ ኤጀንሲ ለማቋቋም ዝግጅቱን አጠናቋል ነው የተባለው። የአዲስ አሰራር ዩኒቨርሲቲዎች ከዕለት ተዕለት የምግብ ግዥና ዝግጅት ውጥረት ተላቀው ሙሉ ትኩረታቸው በትምህርት ጥራትና ምርምር ስራዎች ላይ እንዲያደርጉ ለማስቻል የታለመ ነውም ተብሎለታል። ሚኒስትር ዴኤታው ኮራ ቱቺኒ እንደገለጹትም በአሁኑ ወቅት የከፍተኛ ትምህርት አመራሮች በስትራቴጂካዊ ጉዳዮች ላይ ከምስራቅ ይልቅ ጊዜያቸውን በምግብ አስተዳደር ላይ እያባከኑ ይገኛልን ብለዋል። አዲሱ ተቋም በመንግስት የዩኒቨርሲቲዎች ወጥ የሆነ የምግብ ዝርዝር ወይም ስታንዳርድ ሜኑ ተግባራዊ የሚደረግ ሲሆን የምግብ ዝግጅትና ስርጭት በማዕከል ደረጃ በመምራት የአገልግሎት ጥራትና ቅልጥፍናን ለማሻሻል ይሰራል ነው የተባለው። ይህ አሰራር በየግቢው የሚታዩ የአስተዳደር ክፍተቶች ከመቀነሱም በላይ የተማሪዎችን የምግብ ፍላጎት በዘመናዊ በደራጀ መልኩ ለመመለስ እንደሚያግዝም ታምኖበታል። በሌላ በኩል ደግሞ መንግስት ለአንድ ተማሪ የሚመደበው የቀን የምግብ በጀት ከ22 ብር ወደ 100 ብር ማሳደጉን ተከትሎም የወጪ መጋራት ክፍያ ላይ ከፍተኛ ለውጥ መጥቷል። በዚህ መሰረት አንድ ተማሪ በ4 ዓመት የዩኒቨርሲቲ ቆይታው ለምግብ አገልግሎት ብቻ 140 ሺህ ብር ገደማ የወጪ መጋራት ኮስት ሼሪንግ ዕዳ የሚመዘገብበትም ይሆናል። የሱዳን አምባሳደር አዲስ አበባን ለቀው ወደ ሀገራቸው ሄደዋል። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዛይን ኢብራሂም ሁሴን ወደ ሀገራቸው መመለሳቸውን ሱዳን ሆራይዘን ዘግቧል። አምባሳደሩም የተመለሰው ትናንት ምሽት ላይ የሀገራቸው የውጭ ጉዳይ ሚኒስትር ያቀረበላቸውን ጥሪ ተከትሎ መሆኑን ታውቋል። ሚኒስትሩ ይህንን ጥሪ ያቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል ተቃውሞ ካሰማ በኋላ ነው። የሱዳን የውጭና ዓለም አቀፍ ትብብር ሚኒስትር የሆኑት ሞሂ አልዲን ሰላም ትላንት በሰጡት መግለጫም አምባሳደሩ የተጠሩት ከሀገሪቱ ፖለቲካዊ አመራር ጋር ለመመካከር መሆኑን መግለጫቸው ይታወሳል። ጋዜጣው እንደዘገበው እንዲህ አይነት እርምጃ በዲፕሎማሲያዊ አሰራር መሰረት አምባሳደሩን በዚያው ማስቀረትና ግንኙነት ማቋረጥ ሊያስከትል ይችላል። እንደዘገበው የአምባሳደሩ ወደ አዲስ አበባ መመለስ በሱዳን መንግስት በጉዳዩ ላይ የመጨረሻ ውሳኔ የተመሰረተ ይሆናል ነው የተባለው። በሰዎች ክፉ ቃል የተወጋ መዳኑ ከባድ ነው ብለዋል። መምህር አባ ገብረ ኪዳን በቅርቡ ያስተላለፉት ወቅታዊና ልብ ሰባሪ መልእክት ሁላችንም ቆም ብለን እንድናስብ የሚያደርግ ነው።
በማህበራዊ ሚዲያ ላይ የሚሰነዘሩ መጥፎ አስተያየቶች ወይም ኮሜንቶች ላይ ስድቦች ምክንያት አንዲት ወጣት የገዛ ህይወቷን እንዳጠፋች መስማት እጅግ ያሳዝናል። አሁን ደግሞ በቲክቶክ መድረክ ላይ በምትሰራቸው ስራዎች የምትታወቀው ባምቢ ሀበሻ ወይም ሀና ግደይ ከተለያዩ አቅጣጫዎች እያስተናገደች ያለችው ከባድ ትችት ወይም ውግዘትና ጣት መቀሰርም ወደ አሳሳቢ የስነ ልቦና ቀውስ ውስጥ እንደከተታት ተመልክተናል። ባምቢ በስቶሪያዋ ላይ ያጋራችው ጽሑፍ እጅግ አሳሳቢና ትኩረት የሚሻ ነው። በጽሑፏ ላይ ባለጊዜው ደስ ይበለው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዛ እንደውም እህቴም ወንድሜም ይጠብቀኛል በማለት ተስፋ የመቁረጥና ህይወቷን የማጥፋት ሐሳብ እንዳላት የሚያመላክት ከባድ መልእክት አስተላልፋለች። ስለዚህ እያንዳንዷ የምንጽፋት ቃል የሰውን ነፍስ የማዳን ወይም የመግደል ኃይል እንዳላት ልንገነዘብ ይገባልን ብለዋል። ሰዎች ክፉ ቃል ሲናገሩን ወይም ሲሰድቡን ምን ማድረግ አለብን? አባታችን የቅዱስ ዮሐንስ አፈወርቅ ድንቅ ምክር እንዲህ አካፍለዋል። ያለብንን እውነተኛ ስህተት ከነገሩን እንደ መስዋዕት አይነት ራሳችንን እናስተካክላለን። የሌለብንን ነገር ተናግረው ለመጉዳት ከሆነ ግን እናስበው፣ ፈገግ ብለን እንለፈው። በተፈጥሯችን ወይም በፈጣሪ ስጦታችን የሚያፌዙ ከሆነ ደግሞ ፈጣሪ እንዲምራቸው እንጸልይላቸው። ሌላው አባ ከብረ ኪዳን አጥብቀው ያወገዙት ጉዳይ ደግሞ በማህበራዊ ሚዲያ የሃይማኖት አባቶችና ካህናትን ስም ማጥፋት ነው። እድሜ ልካቸውን ሲጸልዩና ሲያገለግሉ የኖሩ አባቶችን አጋጣሚ ሆኖ ምግብ ሲመገቡ ቪዲዮ እየቀረጹ ማሾፍ ከኢትዮጵያ ስነ ምግባርም ሆነ ከእምነታችን የማይጠበቅ ነውር ነው። ሰው ሲበላ ዞር ማለት እንጂ ቪዲዮ መቅረጽ ባህላችን አይደለም ሲሉም ተናግረዋል። አድማጮች፣ የኢትዮጵያ ድምፅ አሁንም ወደ እናንተ ማድረሳችን ቀጥለናል። ምክክር የሐሳብ ልዩነቶችን የመፍቻ ብቸኛ መንገድ መሆኑን እናምናለን ሲሉ የቀድሞ ታጣቂዎች ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በትጥቅ ትግል ላይ ቆይተው ከተመለሱ የቀድሞ ታጣቂዎች ጋር እየተወያየ ይገኛል። በውይይቱ ላይ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ በፊት በተደረገ ውይይት በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና ሰላምን መርጠው የተመለሱ አካላት ክልላዊና ሀገራዊ ፋይዳቸው የጎላ 17 አጀንዳዎችን ሰንደው ለኮሚሽኑ ማስረከባቸውን አሳውቀዋል። እነዚህ ወገኖች ቀደም ሲል በተደረገው ውይይት ያነሷቸው ጥያቄዎች ኮሚሽኑ ለሚመለከተው አካል ማቅረቡም ተናግረዋል። መድረኩ ከኮሚሽኑ ጋር ይበልጥ ተቀራርባችሁ ለሰላም የምትሰሩበት፣ የቀሩ ወገኖች ወደ ሰላም ለማምጣት የሚያስችል ምክረ ሀሳብ የምትሰነዝሩበት ይሆናል ነው ያሉትም። ኮሚሽኑ በምክክር ሂደቱ በሌሎች አካባቢዎች ታጥቀው የሚንቀሳቀሱ አካላትን ለማካተት እያደረገ ያለውን ጥረት አጠናክሮ እንደሚቀጥልም ገልጿል። የቀድሞ ታጣቂዎችም ጥያቄዎቻቸውን በኃይል ለማስመለስ ሲንቀሳቀሱ መቆየታቸውን አስታውሰው የሰላም ጀግና መሆን እንደሚሻል አስረድተዋል። ምክክር የሀሳብ ልዩነቶችን የመፍቻ ብቸኛ መንገድ መሆኑም እንደሚያምኑም ተናግረዋል። ለተከታታይ 3 ቀናት በሚቆየው በዚህ ውይይትም 200 የሚደርሱ በአማራ ክልል በትጥቅ ትግል ላይ የቆዩና አሁን ላይ ሰላምን መርጠው የተመለሱ ወገኖች እየተሳተፉ ይገኛሉ ነው የተባለው። ወደ ውጭ ዜናዎቻችን አልፈናል። ታንዛኒያ በሀገሪቱ የሚገኙ የደቡብ አፍሪካ ዜጎች በ48 ሰዓታት ውስጥ ለቀው እንዲወጡ ማዘዘችም። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን በሀገራቸው የሚገኙ የደቡብ አፍሪካ ዜጎች በ48 ሰዓታት ውስጥም ለቀው እንዲወጡ ትዕዛዝ ያስተላለፉም ሲሆን ከታንዛኒያ ወደ ደቡብ አፍሪካ የሚላክ ማንኛውም አይነት ምርት እንዲቆም መወሰኑም ታውቋል። ፕሬዝዳንት ሳሚያ ሱሉሁ ሐሰን በደቡብ አፍሪካ ላይ የወሰዱትን ይህን ጠንካራ እርምጃ ይፋ ያደረጉትም በደቡብ አፍሪካ ምድር በአፍሪካውያን በተለይም በስደተኞች ላይ እየተፈጸመ ያለውን ተከታታይ የጥላቻ ጥቃት ወይም ዛይኖፎቢያ ተከትሎ መሆኑን ገልጸዋል። እንደ ሀገሪቱ መሪ ገለጻ ከሆነም ታንዛኒያ ለደቡብ አፍሪካ የምታቀርባቸው ምርቶችም በአስቸኳይ እንዲቋረጡም ተደርጓል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ አሸጋግሮታል ነው የተባለው። ፕሬዝዳንቷ ባደረጉት ጠንከር ያለ ንግግርም የደቡብ አፍሪካ መንግስት ለነጻነቱ ለሚታገልለት ወቅትም የደረገበትን ድጋፍ መዘንጋቱን በመግለጽ ክፉኛ ተችተዋል። በተጨማሪም ታንዛኒያ ጨምሮ ሌሎች የአፍሪካ ሀገራት ለአፓርታይድ ስርዓት ማክተም ተሰዳጆችን በማስተናገድና የነጻነትን ንቅናቄዎች በመደገፍ ከፍተኛ ታሪካዊ አስተዋጽኦ ማድረጋቸውን ፕሬዝዳንት ሳሚያ ሱሉሁ ሐሰን አሳውቀዋል። ኢራን ከምድረ ገጽ ትጠፋለች ሲሉም ፕሬዝዳንት አስጠነቀቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልሳቸውም
በሆርሙዝ ወሽመጥ ላይ የአሜሪካ መርከቦች ጥቃት የሚሰነዝርባቸው ከሆነ ኢራን ከምድረ ገጽ እንድትጠፋ እንደሚያደርጉም ዝተዋል። ትራምፕ አሜሪካ ከዚህ ቀደም ከነበራት በበለጠ እጅግ ዘመናዊ የሆኑ የጦር መሳሪያዎችና ጥይቶች ክምችት እንዳላት በመጥቀስም በዓለም ዙሪያ በሚገኙ የጦር ሰፈሮቻችን ውስጥ ምርጥ መሳሪያዎቻችን አከማችተናል፣ አስፈላጊ ሆኖ ከተገኘም ሁሉንም እንጠቀምባቸዋለን ሲሉም ዛቻቸውን አጠናክረው ቀጥለዋል። ይህ የፕሬዝዳንቱ ቁጣ የተቀሰቀሰውም ኢራን ወደ ተባበሩት አረብ ኤሚሬቶች ሚሳይሎች መተኮሷና የአሜሪካ ማዕከላዊ እዝ የኢራን ትናንሽ የጦር ጀልባዎችና ድሮኖች ማውደሙን ተከትሎ ነው። የአሜሪካ ማዕከላዊ እዝ አድሚራል ብራድ ኩፐር በበኩላቸው የኢራን ኃይሎች ከአሜሪካ ወታደራዊ ንብረቶች እንዲርቁም በጥብቅ መክረዋል። በአሁኑ ወቅት አሜሪካ በኢራን ላይ የጣለችው የመርከብ ጉዞ እገዳ ውጤታማ በሆነ መንገድ እየተገበረ መሆኑን የገለጹትም ሲሆን ሰኞ ዕለት በሆርሙዝ ወሽመጥ አቅራቢያ አንዲት የደቡብ ኮሪያ መርከብ ጥቃት እንደደረሰባትም ዝተዋል። ይህ በክልሉ እየተባባሰ የመጣው ውጥረት በሁለቱ ሀገራት መካከል ከፍተኛ የጦርነት ስጋት የደቀነም ሲሆን የትራምፕ ጠንከር ያለው ንግግርም ዓለም አቀፍ ትኩረት እንዲስብም አድርጎታል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 27 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።